የህወሓት ስራ አስፈጻሚ አባልና የህወሓት ጽፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በሁሉም የትግራይ ሚዲያዎች ፊት ቀርበው በትግራይ አፈሳ የሚባል ነገር የለም ባሉ በሶስተኛው ቀን ዛሬ በመቀለ ላይ በርካታ ወጣቶች በኃይል ታፍሰው ሲወሰዱና የትግራይ እናቶችም ሲያለቅሱ የሚያሳዩ የቪዲዮ ምስሎች በስፋት እየተሰራጩ ናቸው። ይህንን አፈሳ የተቃወሙ የትግራይ መንበረ ሰላማ ጳጳስም ከፍተኛ ዛቻና ማስፈራሪያ እየደረሰባቸው መሆኑም ተሰምቷል። በዝርዝር ተሰሙታላችሁ። በሳውዲ አረቢያ ልጆቻቸውን የተገደሉባቸው ወላጆች መልእክትም ከአሳዛኙ የሩቅ ሀገር ህልም የቅርብ ሀገር ሞት ዘገባ ጋር በሰፊው ተሰሙታላችሁ። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ዝለቁ። ያ ለህልውናውና ለነጻነቱ ሲል እልፍ አላፍ መስዋዕትነት የከፈለው የትግራይ ህዝብ ዛሬ ላይ ራሱ ከገቡበት በረሃ ባወጣቸው አብልቶና አልብሶ ወደ ሰውነት ጎዳና በመለሳቸው ልጆቹ ማልቀስ ጀምሯል። የትግራይ እናት ላመነችበት ዓላማ ልጇን መርቃ ወደ ትግል ሜዳ ሸኝታለች። የጠላቶች ግፍ የበዛበት የትግራይ ወጣትም በትግራይ በረሃዎች ወደ ነበሩት ማሰልጠኛዎች በስንት ፍለጋ በፍላጎቱ ሲጎርፍ ነበር። ከፕሪቶሪያው ስምምነት በኋላ አዲስ አበባ ቀለም ያሉ መሪዎቹ ለራሳቸው የግል ሀብትና ስልጣን ሲሉ ባበላሹት ፖለቲካ ምክንያት ወደሚፈጠረው ጦርነት እጄን አልሰድም ያለው የትግራይ ወጣት ታዲያ በኃይል እየተገደደ ወደ ውትድርና እየተዳረገ ይገኛል። በትግራይ ወጣቶችን በኃይል አስገድዶ ማፈስ ከተጀመረ 2 ወራት አልፎታል። ይህ ታዲያ ከዚህ በፊት በህወሓት ካድሬዎች ደጋፊዎቻቸውና አክቲቪስቶቻቸው አይናችን ግንባር ያድርገው በትግራይ አፈሳ የለም እያሉ ነበር። ይባስ ብሎ ባለፉት 3 ቀናት የህወሓት ስራ አስፈጻሚና የህወሓት ጽፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ማለትም ሞንጆሪኖ በክልሉ ሁሉም ሚዲያዎች ፊት ቀርበው በትግራይ በተለያዩ ሚዲያዎችና ግለሰቦች እንደሚሰማው በትግራይ አፈሳ ለሚባለው ነገር ውሸት ነው። ህወሓት በ50 ዓመት ታሪኩ ወጣቶችን አሳምኖ እንጂ አፍሶ ወደ ትግል አስገብቶ አያውቅም ብለው ነበር። ወይዘሮ ፈትለወርቅ ይህ እያሉ ያሉት በትግራይ ኢንተርኔትም ስልክም ባለበት የቪዲዮ ማስረጃ እንኳን ስለ ትግራዋዩ እነ ሁማን ራይትስ ዎችም እጃቸው ላይ ደርሶ ሪፖርት ያወጡበት እንደነ ቢቢሲ ያሉ ትላልቅ የሚዲያ ተቋማትም ልጆቻቸው የታፈሱባቸው ወላጆች ሐሳብ የሰጡበትን ዘገባዎችን ነው በግልጽ የካዱት። በየቪዲዮው በኃይል እየታፈሱ እየተወሰዱ ያሉ ወጣቶች ታዲያ ሰርግ ለማጀብ ነው ወይ የሚሄዱት የሚል ጥያቄ ያስነሳል። በዛሬው ዕለት ማለትም ሰኔ 26 ቀን እንኳን በትግራይ መዲና መቀለ ከተማ በ05 እና 06 ቀበሌዎች በርካታ ልጆቻቸው የታፈሱባቸው እናቶች በዋይታዎችና ለቅሶች መሬቱን ቀውጥ ሲያደርጉ የሚያሳዩ የቪዲዮ ምስሎች እየተሰራጩ ነው። ወፍረና ይጸላቲ ትክክል አይኮነ ህወሓት ቀደም ገፊፎ ይፈልጥ ሎማ ይገፈፈ የእሚኑ ይዘጋድ ትግራይ የኤርትራን የቁልቁለት መንገድ የጀመረች ትመስላለች። እንደውም ደቀ መዛሙርቱ ከመምህሩ ካልበለጥን ያሉ ይመስላሉ። የእናቱን እንባ ለማበስ የእህቱን መደፈር ለማስቆም ከፍተኛ ዋጋ በመክፈል ዓለምን ያስገረመው የቲዲኤፍ ታጋይ ዛሬ ግን እናቱ ስታለቅስ በዝምታ ተመለከተ ብቻ ሳይሆን ህፃናትና ወጣቶችን በመግፈፍም የትግራይ እናትን እያስለቀሰ ይገኛል። ይህ እጅግ ልብ ሰባሪ ነው። ደግሞም በትግራይ የወጣቶች አፈሳ ለማካሄድ የህግ ከለላ የሚሰጥ አዋጅ በማጽደቅም ጭምር ነው እየተካሄደ ያለው። በተለይም ይህ የወጣቶች አፈሳ በዋናነት ሰለባ እያደረገው ያለው የድሃው ማህበረሰብ ልጅ ነው። የሀብታምና የባለስልጣን ልጆች ባለፉት ወራት ወደ ውጭ ሀገራት አሊያም ደግሞ ወደ አዲስ አበባ ተልከዋል። የትግራይ ፖለቲካ ወታደራዊ አመራሩ ልጆቹን ደህና ቦታ አስጠግቷል። በእርግጥ ገንዘብ ያለው አካል ልጁን ከፍሎ ከታፈሰበት ማውጣትም ይችላል። አሁን ላይ በብዛት እየታፈሱ ያሉት በተለይም የቀን ስራ በመስራት የሚተዳደሩ ወጣቶች ናቸው። ዘውትር ማልደው ለስራ በሚወጡበት ቦታ ማለትም ዕዳጋ ሸቃሎ የሰራተኞች ገበያ ተብሎ ከሚታወቀው ቦታ ነው በአውቶቡሶች እየተጫኑ እየተወሰዱ ያሉት። በትግራይ ለአምቡላንስ የሚሆን ነዳጅ የለም ተብሎ አምቡላንሶች ስራ ቆመዋል። የታፈሱ ወጣቶች ወደ ማሰልጠኛ ቦታዎች ለመውሰድ ግን ባሶች እትየሌለ ናቸው። ከትግራይ የሚወጡ የሚታፈሱ ወጣቶችና የሚያለቅሱ እናቶች የሚያሳዩ ቪዲዮዎች እየወጡም ጭምር የህወሓት አመራሮች ግን
ግመል ሰርቆ ጎንበስ ጎንበስ እንዲሉ አይናችን ግንባር ያድርገው አፈሳ በትግራይ የለም እያሉ ናቸው። አፈሳው አብዛኛውን ጊዜ ጨለማን ተገን በማድረግ የሚደረግ በመሆኑ በርካታ ወጣቶች እንደ መፍትሄ እያደረጉት ያሉት ተሰብስበው ከቤት በመውጣት በበረሃዎች ማደር ነው። የቪዲዮ ምስሎቹ ከወጡ በኋላ እዚህ ላይ አንድ አስገራሚ አስተያየት ግን ይሰጣል። በተለይም ይህ አስተያየት አፈሳውን ፈርተው አዲስ አበባና ሌላ አካባቢ ካሉ አካላት ሲሰማ ነው። ለምን ወጣቱ ዝም ብሎ ይታፈሳል? ለምን አይታገላቸውም ይላል። ወዳጄ የሚያፍሱት አካላት የያዙት መሳሪያ የሚተኩሰው እኮ ሙዝ አይደለም፣ የሚተኩሰው እሳት ነው። ውቅሮ ማራይ ላይ አንድ ወጣት ከዚህ ሊያመልጥ ሲሞክር በጥይት ስለመገደሉ ተሰምቷል። ደግሞም እንደዛ መታገል የሚቻል ከሆነ አንተ ለምን ወጣህ የሚል ጥያቄ የሚያስነሳ ነው። ያም ሆነ ያቺ ልጇን መርቃ ትሸኝ የነበረችው የትግራይ እናት የመጀመሪያ ልጇ በጦርነቱ ተነጥቃ አሁን ላይ ደረሰልኝ ያለችው ልጇም ያለ ፍላጎቱ ላላመነበት ዓላማ በኃይል ተገዶ ወደ ግንባር ሲወረወር እንደማየት የሚያምን ነገር የለም። ህዝቡ በሁኔታው እጅግ ተሸብሯል። ከተሞች ጭር እያሉ ናቸው። የአብነት ተማሪዎች ሳይቀር ከአብያተ ክርስቲያናትም ጭምር እየተለቀሙ ናቸው። ይህ ተግባርም የሃይማኖት መሪዎች በሚዲያ ፊት ቀርበው ያጋለጡት ሀቅ ነው። ከነዚህ መካከል በትግራይ መንበረ ሰላማ ቅዱስ ሲኖዶስ የምዕራብ ትግራይ ሀገረ ስብከት አስተዳዳሪ የሆኑት ብፁዕ አቡነ ናትናኤል ይህ በአብያተ ክርስቲያናት የሚደረገው አፈሳ እንዲቆም በሚዲያ ፊት ቀርበው በመናገራቸው በህወሓት ደጋፊዎች ዘንድ እየተዛተባቸው ይገኛል። በአመራሩም በደጋፊዎቻቸውም በትግራይ አፈሳለ ላሉት ንግግራቸውም ይቅርታ እንዲጠይቁበት የ3 ቀናት ዕድሜ እንደተሰጣቸው እየተሰማ ነው። ቤተ ክርስቲያን ተዓቂቦም አው ዝመሃሩ ሰዓት ደሞ በዘይ እምነቶም በዘይ ርድኢቶም በዘይ ደልዎ መንገዲ ያውም አብዚ ሐሰቡ ሰዓት ለይትና አተኻ ተምሃሮ ሙሳት ተምሃሮ ምጥፋፍ يرأى خمس الله نسمعن نرد أنا لنا زمن درجة دو تملي شيء خواني لهون تملي سخ حسن جميل ناي أبونا ناتنايل زربا أنا مسيهم يغريتات كل خونو بوزيديم قصلو قوامة يلم طريق قبلهم صانحو كريم خلت مع سلسة مع تخنوا منها ይቅርታ ካላሉስ በጳጳሱ ላይ ምን ይፈጠርም ይሆን የሚለው ጉዳይ የታወቀ ቢሆንም ለጊዜ የምንተው ይሆናል። ሚድል ኢስት አይ የተባለው ታዋቂ ሚዲያ የሩቅ ሀገር ህልም የቅርብ ሀገር ሞት ስለሆነባቸው በሳውዲ አረቢያ በጭንቅ ውስጥ ስለሚገኙ ኢትዮጵያውያን ስደተኞች የተመለከተ አንድ አሳዛኝ ዘገባ ሰርቷል። ባለፈው ሚያዝያ 13 ቀን ማለዳ በሳውዲ አረቢያ አሲር ግዛት በሚገኘው የከሚስ ሙሻይት ማገቻ ማዕከል የጠባቂዎች የኮቼ ጩኸት የእስር ቤቱን ኮሪደር አወከው። ጥቂት ስሞችን አነበቡ። 3 ወጣቶች ተለይተው ወጡ። ከ2 ሰዓታት በኋላ እነዚህ ጠባቂዎች ተመልሰው መጥተው ለተቀሩት እስረኞች እንዲህ አሏቸው። የተወሰዱት ወጣቶች አንገታቸው ተቆርጧል፣ እናንተንም የሚጠብቃችሁ ዕጣ ፈንታ ይሄው ነው ብለው ሄዱ። ዛሬ የምናወራው ስለ የፖለቲካ ቁጥሮች አይደለም። ዛሬ የምናወራው ስለ ጠፉ ህልሞች፣ ፍትህ ስላጣ የፍርድ ሂደትና የእሱ መሞት ከእኔነቱ አንዱን ክፍል ገድሎታል ስለሚሉ ህመምተኛ አባቶች ነው። በሳውዲ አረቢያ የሞት ፍርዳቸውን እየተጠባበቁ ስላሉት በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞች ታሪክ እንመረምራለን። ታሪኩ የሚጀምረው እዚሁ ኢትዮጵያ ውስጥ ነው። በተለይም በትግራይ ክልል የ2 ዓመቱ አስከፊ ጦርነት ካበቃ በኋላም ቢሆን ክልሉ የደረሰበትን የኢኮኖሚ ውድመትና የፖለቲካ አለመረጋጋት ሙሉ በሙሉ አላገገመም። ስራ አጥነትና የነገ ስጋት ወጣቶቹን አማራጭ ወደሌለው አደገኛ ስደት ገፋፋቸው። የአደን ባህረ ሰላጤን አቋርጠው በጦርነት በታመሰችው የመን በኩል አልፈው ሳውዲ አረቢያ ለመግባት ይቆርጣሉ። ነገር ግን በድንበር አካባቢ ራጎ በሚባለው አስፈሪ ቀጠና ብዙዎቹ በሳውዲ የደህንነት ኃይሎች እጅ ወድቃሉ። እዚህ ጋር ነው እንግዲህ ፍትህ የመንገዱን መጥፋት የምትጀምረው። ሂዩማን ራይትስ ዎችና አምኒስቲ ኢንተርናሽናል እንደሚሉት እነዚህ ወጣቶች በቁጥጥር ሲውሉ በባህላቸው ህጋዊ የሆነውን ነገር ግን በሳውዲ የተከለከለውን ጫት ይዞ በመገኘታቸው በእጽ አሸጋጋሪነት ከባድ ወንጀል ይከሰሳሉ። ይባስ ብሎም ይዘቱን እንኳን የማያውቁት በአረብኛ የተጻፈን የጥፋተኝነት ማረጋገጫ ሰነድ በድብደባና በማስፈራራት እንዲፈርሙ ይገደዳሉ። ፍርድ ቤት በሚቀርቡበት ጊዜም ቢሆን አስተርጓሚ አይመደብላቸውም። ያለምንም የህግ ከልካይና እገዛ የሞት ፍርዱ ይቀርብባቸዋል። ከነዚህ ወጣቶች መካከል የ30 ዓመቱ ክብሮም ገብረ ማርያም አንዱ ነበር። ከመንደሩ የወጣው የተሻለ ህይወትን ፍለጋ ነበር። ነገር ግን ለ11 ዓመታት በእስር ቤት ከማቀቀ በኋላ ባለፈው ሚያዝያ
ተሰዋ። ከመሞቱ አንድ ቀን በፊት ለአባቱ ደውሎ በቅርብ መለሳለሁ እንገናኛለን ብሎ ነበር። አባቱ አቶ ገብረ ማርያም የሰሙት ግን የልጃቸውን መፈታት ሳይሆን መታረዱ ነው። አዛውንቱ አባት እንዲህ ይላሉ። የሱ መሞት ከኔነቴ አንዱን ክፍል ገድሎታል። የምቀብረው አስከሬን አለመኖሩ ደግሞ ህመሙ ያብሰዋል ይላሉ። የክብሮም እናት ወይዘሮ ግምጃም በተመሳሳይ ሁኔታ ልባቸው ተሰብረዋል። እኛ የጠበቅነው የልጃችን ሰርግ እንጂ የሱን ሞት አልነበረም ስትል በቁጭት ትናገራለች። ሌላኛው እስረኛ ጽጋቡ ሐጎስም የቤተሰቡ ብቸኛ ወንድ ልጅ ነበር። እናቱ ወይዘሮ ለተክርስቶስ ልጇ ከመገደሉ በፊት ምን ያህል ተለይቶ እንደተሰቃየ እያሰበች ሌሊቱን በሙሉ በሐዘን ትነቃለች። ይህ ታሪክ የግል አሳዛኝ ክስተት ብቻ አይደለም፣ ትልቅ ዓለም አቀፍ የፖለቲካና የሰብአዊ መብት ቀውስ ማሳያ እንጂ። አምኒስቲ ኢንተርናሽናል ባወጣው ሪፖርት መሰረት በሳውዲ አረቢያ በዚህ ዓመት ብቻ ወደ 100 የሚጠጉ ሰዎች በሞት የተቀጡ ሲሆን አብዛኞቹ የውጭ ሀገር ዜጎች ናቸው። በከሚስ ሙሻይት እስር ቤት ብቻ በአሁኑ ሰዓት ከ60 በላይ በጠቅላላው ደግሞ ወደ 200 የሚጠጉ ኢትዮጵያውያን የሞት ፍርዳቸውን እየተጠባበቁ ይገኛሉ። የሃይማኖት መሪዎች፣ የትግራይ ክልል ጊዜያዊ መስተዳድርና የተለያዩ የሰብአዊ መብት ተሟጋቾች ለሳውዲ መንግስት የምህረት ጥሪ ያቀረቡ ነው። ነገር ግን ጥያቄው የዓለም አቀፉ ማህበረሰብና የኢትዮጵያ መንግስት የእነዚህን ወጣቶች ህይወት ለመታደግ ምን ያህል ዲፕሎማሲያዊ ጫና እያደረጉ ነው? ወይስ ስደተኞች በመሆናቸው ብቻ ድምጻቸው ታፍኖ ይቀራል? የክብሮም አባት አቶ ገብረ ማርያም በአልጋ ላይ ሆነው በዝቅተኛ ድምጽ የተናገሩት አንድ ትልቅ መልእክት አለ። ይህ ሰቆቃ ማክተም አለበት። ሌሎች ወላጆች ልጃቸው በሳውዲ እስር ቤት መገደሉን የመስማት ቅዠት ውስጥ መግባት የለባቸውም ይላሉ። የስደት መንገድ ህልምን ማሳደጃ ብቻ ሳይሆን የህይወት ማጥፊያ ቁማር ወደ መሆን የተቀየረበት ዘመን ላይ እንገኛለን። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? መንግስትም ሆነ ዓለም አቀፍ ተቋማት ምን ማድረግ አለባቸው? ሐሳባችሁን በኮሜንት አጋሩን። ለኢትዮጵያ መንግስትና ለሁሉም ለሚመለከታቸው አካላት ድምጽ በመሆንም ድምጻችንን እናሰማ። ክቡራትና ክቡራን፣ ይህ ኦንታይም ሚዲያ ነው። መሰል ትንታኔዎችና ዜናዎች ለማድመጥ ቻናላችንን ሰብስክራይብ ማድረግ አይዘንጉ። ሰላም ለሰው ልጆች በሙሉ።